ስራዎች ሲከናወኑ የከረሙበትና ቅድመ ዝግጅት ስራ የተሰራበት ነው። ዛሬ ላይ ሆነን ይህን ተከላ ፕሮግራም ለማካሄድ ወደ ቦታው ስንመጣ ግን በአካባቢያችን ላይ በተለይም ማህበረሰባችን የገጠሩንም የከተማውን ማህበረሰብ እያስጨነቀ ያለው የተፈጥሮ ጉዳይ ጉባርጃ ቀበሌም ላይ ለይስሙላ ችግኝ የሚተከልበት አይደለም። የደረቀ ዝናብ አልጥል ብሎ ማህበረሰባችን ችግር ውስጥ የገባበት እኛም እያሰብን ያለንበት ስለሆነ ያለው ማህበረሰብ እየሰራ ያለውን ስራ አመስግነን የወረዳ ባለሙያዎቻችንን የቀበሌ ባለሙያዎቻችንንና ጉባላፍቶ ላይ ለተከላ ፕሮግራሙ ራሱን ያዘጋጀውን አካላት በሙሉ አመስግነን ለመሄድ ፕሮግራሙን በዛ ልክ ነው እንግዲህ ለማስከር ጥረት እያደረግን ያለ ነው። ባለሙያዎቻችን በተገኙበት ተፈጥሮ ፊቷን ስትመልስልን የምንተክለው እንደሆነ መያዝ መቻል ይኖርበታል ማለት ነው። እስከዛ ድረስ በቂ የሆነ ችግኝ አለን። በቂ የሆነ ጉድጓድ ካቀርነው እቅድ በላይ እንደ ጉባርጃ ተዘጋጅቶ ተፈጥሮ ይለግሳን ይመለሳን ብለን እናምናለንና በዛን ሰዓት ተከላውን እናካሄዳለን ብዬ አስባለሁኝ። ዛሬ ላይ ግን የመጣችሁትን የዞናችንን አመራሮች፣ ባለሙያዎች፣ የወረዳችንን አመራሮች፣ ባለሙያዎች፣ የጉባርጃን ቀበሌ ማህበረሰብ እንዲሁም የሚዲያ ሰዎችን የአማራ መገናኛ ብዙሃን ሚዲያዎች፣ የወረዳችን ሚዲያዎች፣ ሚዲያ ባለሙያዎች ሁሉም መጥተው ፕሮግራሙን ለመከታተልና ውጤታማ ለማድረግ ስራውን እዚህ ቦታ ላይ ተገኝታችሁልናል። ከልብ እናመሰግናለን። በጉባላፍቶ ወረዳ አስተዳደር ምክር ቤት ስም ከልብ አመሰግናለሁ። ተጠናከረ መንገድ መካሄድ ከጀመረ ለተከታታይ ከ4 ዓመታት በላይ እያስቆጠርን ነው። በተለይ ደግሞ ለሰሜን ወሎ ዞን የአረንጓዴ አሻራ ልማት ከሌላው በተለየ መንገድ አስፈላጊና እንደ ቦታችንም ሁኔታ የአፈርና ውሃ ጥበቃ ስራ ስንሰራ ቆይተናል። ይሄ ሲሰራ የነበረ የአፈርና ውሃ ጥበቃ ስራ ልብስ መልበስ አለበት። የአረንጓዴ አሻራ ልማት ለኛ በጣም ልዩ ነው። ስለዚህ በዛሬው ዕለት እንደ ሀገር ከ700 ሚሊዮን በላይ ችግኝ ይተከላል በዛሬው ውሎ። እንደ ክልል ደግሞ ከ290 ሚሊዮን በላይ ይተከላል። እንደ ዞንም 23 ሚሊዮን በዛሬው ዕለት ችግኝ እንተክላል ብለን ነው በቅድ እየተንቀሳቀስን ያለነውና አጠቃላይ አሁን ያለንበት ነባራዊ ሁኔታ በተለይ እንደ ሰሜን ወሎ ዞን ቆላማ አካባቢዎች በተለይ ጉባላፍቶ፣ ሀብሩና ራያ ትንሽ የእርጥበት ችግር ገጥሞናል። ከዚህ ውጭ ያሉ ግን እንደ ዞን በሁሉም ወረዳ ደጋማዎቹ ላይ በሁሉም ወረዳዎች የተከላ ፕሮግራሙ እየተካሄደ ይገኛል። ስለዚህ ይሄ የተከላ ፕሮግራም እርጥበት ባለባቸው አካባቢዎች ችግኝ የሚተከለው በቂ እርጥበት ሲኖር ክትትልና ድጋፍ በሚያመች መንገድ እና በተደራጀ መንገድ ነው ችግኝ የሚተከለው። ስለዚህ አብዛኛው ወረዳ ኦልሞስት ከ90% በላይ የሚሆነው ወረዳ የእርጥበት ችግር ስለሌለበት ከሶስቱ ወረዳዎች ውጭ ያለው በቂ እርጥበት ስላለ በዛሬው ውሎ የእቅዳችንን ለማሳካት ከእቅድ በላይ የተከላ ፕሮግራሙ እንዲሳካ
እርጥበት ያለባቸው ወረዳዎች ላይ ተከላው እየተካሄደ ይገኛል። ዛሬ እንግዲህ ጉባ ላፍቶ ላይ ዞናዊ የሆነ የአረንጓዴ አሻራ የተከላ ፕሮግራም የምናካሄድበት ወረዳ ነው። እዚህ ቀበሌ ላይ እንደ ዞን የተደራጀው እንደ ዞን ፕሮግራም የምናካሄድበት ቦታ ቢሆንም ያዘጋጃችሁት የህብረተሰቡ ንቅናቄ የወረዳው ቅድመ ዝግጅት እና ለተከላ የሚሆኑ አስፈላጊ የሆኑ ቅድመ ዝግጅቶችን ከማሟላት አንጻር በተደራጀ መንገድ የተሰራ መሆኑን በተግባር አረጋግጠናል። ለዚህም የአካባቢው ማህበረሰብና ወረዳው ግብርና ጽሕፈት ቤቱም ጭምር ልዩ ምስጋና ይገባል። በጣም አድርገን ነው የምናመሰግነው። ዝግጅታችሁ በጣም የተደራጀ ነውና አንድ ጊዜ ለራሳችሁ ሞራል። አካባቢው ነዋሪዎች አላችሁ። ዝናቡ በቂ በሆነ መንገድ ከጣለ በኋላ የተሻለ እርጥበት በሚገኝ ሰዓት የተከላ ስራችሁን አጠናክራችሁ እንድሰሩ የተተከለውም እንክብካቤ እንዲደረግለት በቂ እርጥበት ሳይኖር ግን ችግኝ ደረቅ መሬት ላይ መተከል ስለሌለበት እርጥበት እንዳገኛችሁ ትተክላላችሁ፣ ትከታተላላችሁ፣ ታርማላችሁ፣ ትኮተኩታላችሁ። አካባቢውንም ለማልማት በደንብ አድርጋችሁ የመንከባከቡን ስራ መስራት መቻል አለብን። ችግኝ ተክለን ማንንከባከበው ከሆነ ማንኮተኩተው፣ ማናጠጣው፣ ማናርመው ከሆነ ልጅ ወልዶ እንደመጣል ነው። ስለዚህ መትከል ብቻ ግብ አይደለም። የተከልነውን ነገር እስከ መጨረሻው ድረስ ውጤት በሚያመጣ መንገድ መከታተልና መንከባከብ በጣም ያስፈልጋል። ስለዚህ አሁንም በድጋሚ ጉባ ላፍቶ ወረዳና የጉባ እርጃ ቀበሌ ማህበረሰብን እጅግ አድርገን ነው የምናመሰግነው። የተከላ ፕሮግራማችሁን ግን እርጥበት በሚኖር ሰዓት በተደራጀ መንገድ እንዲተክሉ መልእክት ማስተላለፍ ነው የምፈልገው። ወደፊት ተከላችሁንም በተደራጀ መንገድ አካሄዳችሁ የሚቀጥለው ላይ ችግኙ አድጎ ተተክሎ ያለ ማየት ሌላ ጊዜ እዚህ ቦታ ላይ እንመጣለን ብለን እናስባለን። ክልላችንም የተከላ ፕሮግራም መርሃ ግብር እየተካሄደ ነው። በተለይ ደግሞ በ24 ዛሬ የምናካሄደው እንደ ሀገር የምናካሄደው በጣም በርካታ ትርጉም ያለውና ከፍተኛ ንቅናቄ የተደረገበት ቅድመ ዝግጅት የተሰራበትና በተሳካ ሁኔታ ለማካሄድ የቅድመ ዝግጅት ስራችንን ያጠናቀቅንበትና በቀጥታ ስራው የተጀመረበት ቀን ላይ እንገኛለን። ይህን በማድረግ በኩል እንደ ዞናችንም ከፍተኛ የሆነ ዝግጅት ነው ያደረግነው። በሁሉም ወረዳዎች ከፍተኛ ዝግጅት ተደርጓል። በዚህ ሰዓትም በአብዛኛው ወረዳዎቻችን የተከላ ስራው እየተካሄደ ነው የሚገኘው ማለት ነው። በቀጣይ ቀናት በምናደርገው አጠቃላይ እንቅስቃሴ ሁላችሁም አሁን በጀመራችሁበት ግለት ስራችሁን አጠናክራችሁ እንዲቀጥሉ እያልኩኝ ለአጠቃላይ ዝግጅታችንና ለአጠቃላይ ቆይታችን ከልብ እናመሰግናለን። እግዚአብሔር ይስጥልን።